Bili. Kwaherini. ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ሐምሌ 29 ቀን 2011 ዓ.ም ጤና ይስጥልኝ አድማጮች እንደምናመሻችሁ። ቦን ከተማ ከሚገኘው የዶች ቨለ ዲደብሊው የቀጥታው ስቱዲዮ የዕለተ ሰኞ ስርጭታችንን ነው ጀመረ። ከዝግጅቶቹ ጋር ሸዋዬ ለገሰ ለአንድ ሰዓት አብሬያችሁ ቆያለሁ። የዓለም ዜና የዜና መጽሔትና ሁለት ሳምንታዊ መሰናዶችን ያካተተውን ስርጭታችንን በራዲዮ በ13780 ኪሎሄርዝ 22 ሜትር ባንድና በ11995 ኪሎሄርዝ 25 ሜትር ባንድ በሳተላይት ደግሞ በአረብ ሳት በበድር 4 በ11996 ሜጋሄርዝ DWA 2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይ ማድመጥ ትችላላችሁ። በኢንተርኔትም ከድረገጻችን ወይም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። DW Amharic ብላችሁ በፌስቡክም ብትፈልጉን የቀጥታ ስርጭታችን በዚሁ ሰዓት ይተላለፋል። አዲስ አበባ ላይም በኢትዮ FM 107.8 አሁን ስርጭታችን በቀጥታ ይደመጣል። ተከታተሉ፣ አስተያየታችሁንም ላኩልን። የዜና መጽሔቱ በአማራ ክልል የሰኔ 15ቱ የባለስልጣናት ግድያ ተጠርጣሪዎች የችሎት ውሎ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የፊታችን ረቡዕ በሚጀምሩት የጾም ወቅት ይቅርታና ፍቅር በሀገሪቱ እንዲሰፍን ፈጣሪን እንዲማጸኑ ጥያቄ መቅረቡ፣ የመን ላይ መላወሻ ያጡት ኢትዮጵያውያን ተሰዳጆች እንዲሁም የሱዳን ተቀናቃኝ ኃይሎች ስምምነትን የሚመለከቱ ዘገባዎችና ቃለ መጠይቅ ተካተዋል። ከሳምንታዊ መሰናዶች ቀዳሚው ማህደረ ዜና ዩናይትድ ስቴትስ ውስጥ ስለተፈጸመው ግድያና የዘረኝነት መንፈስ የሚለን ይኖረዋል። የስፖርት ጥንቅርም ተዘጋጅቷል። አድማጮች አብራችሁን እንድትቆዩ የአክብሮት ግብዣችንን በማስቀደም ከሁሉም ወደሚቀድመው የዓለም ዜና ላሻግራችሁ። አዜብ ታደሰ ተረኛ ናት። መልካም ቆይታ። የዲደብሊው ዜና ጤና ይስጥልኝ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በደቡብ ክልል በተለያዩ አካባቢዎች በመንግስት ዕውቅና ሳይሰጣቸው ተሰቅለው የሚገኙ አርማዎችና ሰንደቅ ዓላማዎች በአስቸኳይ እንዲነሱ ሲል የደቡብ ክልል ጊዜያዊ ኮማንድ ፖስት አስጠነቀቀ። በግብጽ መዲና ካይሮ በሚገኝ ሆስፒታል ፊት ለፊት ዛሬ በርካታ መኪኖች ተገጫጭተው በተከተለው ፍንዳታ ቢያንስ 19 ሰዎች መሞታቸው ተነገረ። ጥቃቱ የአሸባሪ መሆኑን የግብጽ መንግስት ከጥቂት ደቂቃዎች በፊት አረጋግጧል። በደቡባዊ ሊቢያ ሞርኩስ በተባለ ከተማ በተካሄደ የአየር ድብደባ ቢያንስ 42 ሰዎች ተገደሉ። የቀድሞው የሊቢያ መሪ ሙአመር ጋዳፊ ከስልጣን ከተወገዱ በኋላ ባለፉት 8 ዓመታት የተለያዩ ሚሊሺያ ቡድኖች ሀገሪቱን ማቅ ውስጥ ከተዋታል። ዜናው በዝርዝር። በደቡብ ክልል በተለያዩ አካባቢዎች በመንግስት ዕውቅና ሳይሰጣቸው ተሰቅለው የሚገኙ አርማዎችና ሰንደቅ ዓላማዎች በአስቸኳይ እንዲነሱ ሲል የደቡብ ክልል ጊዜያዊ ኮማንድ ፖስት አስጠነቀቀ። የሐዋሳው የዶቸ ቨለ DW ወኪል ሸዋንግዛ ወጋየሁ ኮማንድ ፖስቱ ዛሬ በክልል መንግስት ራዲዮ ጣቢያ አማካኝነት ያስተላለፈውን ማሳሰቢያ ጠቅሶ እንደገለጸልን በክልሉ አንዳንድ ዞኖችና ወረዳዎች በሕግ የማይታወቁ አርማዎችን፣ ሰንደቅ ዓላማዎችን፣ ባነሮችንና የአድራሻ ማስታወቂያዎችን ማለትም ታፔላዎችን የሰቀሉ አካላት ከዛሬ ጀምሮ ባሉት 2 ተከታታይ ቀናት ውስጥ በአስቸኳይ እንዲያነሱ ሲል አሳስቧል። በክልሉ አንዳንድ አካባቢዎች የክልሉን ሕጋዊ ሰንደቅ ዓላማ በማውረድና የመንግስት ተቋማት የአድራሻ ማስታወቂያዎችን በመንቀል በምትኩ ዕውቅና የሌላቸውን የመትከል ሙከራዎች ማከናወናቸውን ኮማንድ ፖስቱ በመግለጫው አስታውቋል። በመሆኑም ህገወጥ የሆኑ አርማዎችን፣ ሰንደቅ ዓላማዎችንና የአድራሻ ማስታወቂያዎችን በተሰጠው የ2 ቀናት የጊዜ ገደብ ውስጥ ማንሳት፣ ህጋዊ የሆኑትን በአስቸኳይ ወደ ቦታቸው እንዲመልሱ ሲል ኮማንድ ፖስቱ አሳስቧል። በተጨማሪም መግለጫው ከተሰጠበት ቀን ጀምሮ በክልሉ ሁሉም ዞኖች፣ ወረዳዎች፣ በከተሞችና በቀበሌዎች የመስተዳደር ክልል ውስጥ የሚገኙ
የመንግስት መስሪያ ቤቶች፣ የግል ተቋማትና መንግስታዊ ያልሆኑ ድርጅቶች ትክክለኛ የአድራሻ ማስታወቂያዎችን ማለትም ታፔላዎችንና ህጋዊ የክልሉን ሰንደቅ ዓላማ ብቻ እንዲጠቀሙ አመልክቷል። እንዲሁም በተለያዩ የህትመት ውጤቶች የተዘጋጁና በህግ የማይታወቁ አርማዎችና ሰንደቅ ዓላማዎችን መልበስ፣ ይዞ መዞር፣ መስቀልም ሆነ መለጠፍ በጥብቅ እየተከለከለ ነው ሲል አስታውቋል። በተጠቀሰው ቀናት ውስጥ መመሪያውን ተፈጻሚ በማያደርጉ ግለሰቦች፣ ተቋማትና ድርጅቶች ላይ በየደረጃው የተዋቀረው ኮማንድ ፖስት አማካኝነት ህጋዊ እርምጃ ይወሰዳል ሲል አስጠንቅቋል። በደቡብ ክልል የሐዋሳና የወላይታ ሶዶ ከተሞችን ጨምሮ በክልሉ የተለያዩ አካባቢዎች በክልል መደራጀትን ለመጠየቅ በተዘጋጁ ሰልፎች ላይ ለወደፊቱ ለሚመሰርቷቸው ክልሎች በሰንደቅ ዓላማነት ሊያገለግሉ ይችላሉ በሚል ያዘጋጇቸውን አርማዎች ሲያውለበልቡ እንደነበር አይዘነጋም። በተለይም በሲዳማ ዞን ከባለፈው ሐምሌ 11 ቀን 2011 ዓ.ም ወዲህ በዞኑ የሚገኙ አንዳንድ ወረዳዎች መስተዳደር ጽሕፈት ቤቶች የሲዳማ ብሔራዊ ክልላዊ መንግስት የሚሉ የአድራሻ ማስታወቂያዎችን በጎዳናዎች በመትከል በማህበራዊ የመገናኛ ዘዴ አውታሮች እያሰራጩ እንደሚገኙ ይታወቃል። የሱዳን ወታደራዊ የሽግግር ምክር ቤት መሪዎችና የተቃውሞ አስተባባሪዎች ትናንት እሁድ የ3 ዓመታት የሽግግር መንግስት ለመመስረት የሚያስችላቸውን ህገ መንግስታዊ ስምምነት ለመፈራረማቸው የኢትዮጵያ ሚና ከፍተኛ እንደሆነ ተገለጸ። የኢትዮጵያው አደራዳሪና የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛ አምባሳደር መሐመድ ድሪር ለዲደብሊው እንደተናገሩት ኢትዮጵያ የሱዳን ህዝብ ባህልን በማወቋና የልብ ትርታን በማዳመጧ ለስኬቱ አስተዋጽኦ አድርጋለች። የህዝቡን ልብ ትርታ በማዳመጣችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ወደዚህ ሀገር የመጡበት ወቅት ሀገሪቱ በትልቅ የህዝባዊ አመፅ የምትገኝበት ወቅት ስለነበር ከህዝቡ ላይ ጫናውን ለማንሳት ከፍተኛ ድርድር በዛም ወቅት ተካሂደዋል። ስለዚህ በአጠቃላይ የህዝቡን ትርታ ከማዳመጥ የህዝቡን ባህል ከማወቃችን አንጻር የተሰራው ስራ የሰመረ እንዲሆን አድርጎታል። ስምምነቱን የፈረሙት ወገኖች በሱዳን ታሪክ ፈታኙን ጊዜ ተሻግረናል ማለታቸው ታውቋል። ሁለቱ ወገኖች ሌሎች የውጭ ሀገራት ተወካዮች በተገኙበት ነሐሴ 12 2011 ዓ.ም እንደሚፈራረሙም ታውቋል። አሁን መንግስት መመስረት ነው የሚቀራቸው። ይሄም በቅርቡ ይመሰረታል። ህገ መንግስታዊ ሰነዱ ማንኛውም ህገ መንግስት በተለይ በሽግግር ወቅት የሚነደፍ ህገ መንግስት የሚያካትታቸውን መሰረታዊ ጽንሰ ሀሳቦች የሚያካትት ነው። በዋናነት ግን የስልጣን ክፍፍሎቹን የሚገልጸው ሰነድ ከዚህ በፊት የፖለቲካ ሰነዱ ላይ የተቀመጡት ስልጣኖችን ይበልጥ የሚያብራራ ነው። ላዕላዊ ምክር ቤት ይኖራል። ይሄ ከፍተኛውን ስልጣን የሚይዘው ምክር ቤት ነው። እሱም ከወታደሩ 5 አባላት፣ ከፍትህና ለውጥ አቀንቃኞች 5 አባላት ይኖራቸዋል። ነገር ግን አንድ በሁለቱም ወገን የሚስማሙበት ሲቪሊያን ወይም ወታደር ያልሆነ አባል ይኖረዋል ማለት ነው። ከአምባሳደር መሐመድ ድሪር ጋር የተደረገውን ቃለ መጠይቅ በዜና መጽሔት ጠብቁት። ደቡብ ሱዳን ውስጥ በአንድ አማጽያን ቡድን በደረሰ ጥቃት 15 ሰዎች መገደላቸውንና 5 ሰዎች መቁሰላቸውን አንድ የደቡብ ሱዳን ጦር ሰራዊት ቃል አቀባይ ገለጹ። በቶማስ ክሪሎ ስዋካ የሚመራውና ለብሔራዊ ደህንነት ግንባር ታማኝ የሆኑ ወታደሮች በሚል መጠሪያ የሚታወቀው ቡድን ትናንት እሁድ በደቡባዊ ምዕራብ ደቡብ ሱዳን ዮል በተባለ ከተማ በደቡብ ሱዳን ጦር ሰራዊት ተሽከርካሪ ላይ ጥቃት ጥሎ 10 ወታደሮች መገደላቸውና 5 ወታደሮች መቁሰላቸውን የጦር ሰራዊቱ ቃል አቀባይ ለጀርመን ዜና አገልግሎት ዲፒ ገልጸዋል። በዚሁ ጥቃት መንገድ ዳር የነበሩ 5 የአካባቢው ነዋሪዎች መገደላቸውም ቃል አቀባዩ አክለው ገልጸዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ምክትላቸውንና የሱዳን ህዝብ ነጻነት ንቅናቄ ፓርቲ መሪ ሪክ ማቸርን በጎርጎሮሳውያኑ 2013 ከስልጣናቸው ካስወገዱ በኋላ ደቡብ ሱዳን በርስ በርስ ጦርነት፣ ረሃብና ስደት ውስጥ መዘፈቋ ይታወቃል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ ዲደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በግብጽ መዲና ካይሮ በሚገኝ ሆስፒታል ፊት ለፊት ዛሬ በርካታ መኪኖች ተገጫጭተው በተከተለው ፍንዳታ ቢያንስ 19 ሰዎች መሞታቸው ተነገረ።
በአደጋው ከ30 ሰዎች በላይ መቁሰላቸውን አሶሺየትድ ፕሬስ ዛሬ ይፋ ያደረገው ዘገባ ያመለክታል። የካይሮ ሀገር አስተዳደር ሚኒስቴር ባወጣው መግለጫ መኪኖቹ እርስ በራሳቸው ሊገጫጩ የቻሉት አንድ ተሽከርካሪ በተቃራኒ አቅጣጫ በፍጥነት በመነዳቱ ነው። ተመሳሳይ ፍንዳታና አደጋ እሁድ ምሽት በናይል ወንዝ ዳርቻ አካባቢ የተሽከርካሪ ግጭትና አደጋ ተከስቶ እንደነበር ሚኒስቴር መስሪያ ቤቱ ገልጿል። ካይሮ በሚገኝ ሆስፒታል ፊት ለፊት የተከሰተውን የመኪኖች ፍንዳታና አደጋ ተከትሎ የተነሳው የእሳት አደጋ በቁጥጥር ስር ከዋለ በኋላ 54 የሆስፒታሉ ታካሚዎች ወደ ሌላ ሆስፒታል መዛወራቸው ነው የተነገረው። በካይሮ ታዋቂ በሆነው የነቀርሳ ሕክምና ሆስፒታል ፊት ለፊት በደረሰው በዚህ ፍንዳታ በሆስፒታል ውስጥ ከነበሩ ሰዎች መካከል የሞቱ ስለመኖራቸው እስካሁን የደረሰ መረጃ የለም። የሆስፒታሉ ዋና መግቢያ በር፣ ታካሚዎች የተኙባቸው ክፍሎችና በሆስፒታሉ የሚገኙ ኮሪደሮች መቃጠላቸውና መጎዳታቸው ተገልጿል። የግብጽ ሀገር አስተዳደር ሚኒስትር ጥቃቱ የሽብር መሆኑንና ተሽከርካሪ ውስጥ ፈንጂ ቁሳቁስ መገኘቱን ከጥቂት ደቂቃዎች በፊት ይፋ አድርጓል። በደቡብ ሊቢያ ዙክ በተባለ ከተማ ዛሬ በተካሄደ የአየር ድብደባ ቢያንስ 42 ሰዎች መገደላቸውን የሀገሪቱ መንግስት ባለስልጣን ቢሮ አስታወቀ። በጥቃቱ ከ60 በላይ ሰዎች ቆስለዋል። ዓለም አቀፍ እውቅናን የተሰጠው መዲና ትሪፖሊ የሚገኘው የሊቢያ መንግስት በጀነራል ካሊፋ ሀፍተር የሚመራውን የሚሊሻ ቡድን ለጥቃቱ ኃላፊነት እንዳለበት ገልጿል። በምስራቃዊ ሊቢያ የሸመቀው በጀነራል ካሊፋ ሀፍተር የሚመራው የሚሊሻ ቡድን የሊቢያን መንግስት ለመጣል እየተዋጋ መሆኑ የሚታወቅ ነው። ለ4 አስርት ዓመታት ሊቢያን የመሩት ፕሬዚዳንት ሙሐመድ ጋዳፊ የዛሬ 8 ዓመት ከስልጣናቸው ከተወገዱ በኋላ በሊቢያ የተለያዩ ሚሊሻ ቡድኖች ስልጣን ለመያዝ በሚያደርጉት የእርስ በርስ ውጊያ ሀገሪቱን ማቅ ውስጥ እንደከተቷት ይታወቃል። ይህ ዶይቼ ቬለ ዲ.ደብሊው ነው። ከዲ.ደብሊው በቀጥታ የሚሰራጨውን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ነው። በደቡብ ክልል በተለያዩ አካባቢዎች በመንግስት እውቅና ሳይሰጣቸው ተሰቅለው የሚገኙ አርማዎችና ሰንደቅ ዓላማዎች በአስቸኳይ እንዲነሱ ሲል የደቡብ ክልል ጊዜያዊ ኮማንድ ፖስት አስጠነቀቀ። በግብጽ መዲና ካይሮ በሚገኝ ሆስፒታል ፊት ለፊት ዛሬ በርካታ መኪኖች ተገጫጭተው በተከተለው ፍንዳታ ቢያንስ 19 ሰዎች መሞታቸው ተነገረ። ደቡባዊ ሊቢያ ሞርኩስ በተባለ ከተማ በተካሄደ የአየር ድብደባ ቢያንስ 42 ሰዎች ተገደሉ። የቀድሞው የሊቢያ መሪ ሙአመር ጋዳፊ ከስልጣን ከተወገዱ በኋላ ባለፉት 8 ዓመታት የተለያዩ ሚሊሻ ቡድኖች ሀገሪቱን ማቅ ውስጥ ከተዋታል። ዜናው አበቃ። የዓለም ዜናውን አድማጮች